ሰላም ጤና ይስጥልን ውድ የደቡብ ሚዲያ ተከታታዮቻችን እንደምናችሁ። ሳምንታዊ የሊጎሬ ፖድካስት የቅድመ ጨዋታ ትንተናችን ከሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሀሳብ አስተያየታችሁን በኮመንት ሴክሽን ላይ በማስቀመጥ አብሮነታችሁ እንድታጋሩ እንላለን። እንግዲህ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች በሳምንቱ መጨረሻ ቀናት ተመልሰው የሚካሄዱ ይሆናል። በሳምንቱ መጨረሻ እንግዲህ የ14ኛ ሳምንት በሳምንቱ አጋማሽ የ14ኛ ሳምንት ጨዋታዎች ተካሂዶ አልፈዋል። እንግዲህ በማክሰኞና ሮብ እንዲሁም ሐሙስ በአንድ ጨዋታ በተካሄዱ ጨዋታዎች በርካታ ጨዋታዎች ተካሂደዋል። እንዲሁም የውጤት ለውጥ ሊፈጠርባቸው የሚችሉ ጨዋታዎች ተካሂደው ግን አንዳንድ ክለቦች ነጥባቸውን ወይም ደግሞ ውጤታቸውን ሳያስጠብቁ ቀርተዋል። እንግዲህ ማክሰኞ ዕለት በተካሄደውና ተጠባቂ በነበረው ጨዋታ እንግዲህ ማንቸስተር ሲቲ የፔፕ ጋርዲዮላ ማንቸስተር ሲቲ ወደ ክራቫን ኮቴጅ በማቅናት ፉላምን የገጠመበት ጨዋታ በጣም ተጠባቂና በጨዋታውም አዝናኝ የነበረ ጨዋታ እንደነበር የምናስታውሰው ነው። በጨዋታውም እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ 4-5 በሆነ ውጤት በጨዋታው 9 ጎሎች ተቆጥሮበት ማሸነፉ ይታወሳል። በጨዋታው እንግዲህ ግብ ማስቆጠር የቻለው ኤርሊንግ ብራውት ሃላንድ እንግዲህ በፕሪሚየር ሊጉ አዲስ ሪካርድ ማስመዝገብ ችሏል። ተጫዋቹ 100 የፕሪሚየር ሊግ ጎሎችን በ111 ጨዋታዎች ብቻ በማስቆጠር የአለን ሼረርን ሪካርድ የራሱ ማድረግ ችሏል። ይህ ተጫዋች እንግዲህ በዘንድሮ ብቻ አይደለም ባለፉት 2 ዓመታት ምን ያህል ብቁ አጥቂ እንደሆነ በፔፕ ጋርዲዮላ ስር እያሳየ የሚገኝ አጥቂ ነው። በዚሁ የሚቀጥል ከሆነ እንግዲህ በርካታ ሪካርዶችን በግሉ ማድረግ የሚችል ጠንካራ አጥቂ መሆኑን በከባዱ የፕሪሚየር ሊግ ላይ እያስመሰከረ ይገኛል። እንግዲህ በዚሁ ምሽት በተካሄደ ጨዋታ እንግዲህ ቶተናም አሁንም የውጤት ማጣት ወይም ደግሞ የውጤት ቀውስ ውስጥ ይገኛል። ኒውካስልን እንግዲህ ገጥሞ እንግዲህ 2-2 በሆነ ውጤት ጨዋታውን አጠናቋል። ቶማስ ፍራንክ አሁንም ክለባቸው ምን አይነት ቡድን ነው የሚለውን ነገር ምን አይነት ወጥ አቋም የማይዝ ቡድን መሆኑን እያሳዩና ጥያቄ ውስጥ እያስገቡ ክለባቸውን የሚገኙ ይሆናል። እንግዲህ ዋናው ጨዋታ እንግዲህ ሮብ ዕለት በተካሄደው የሊጉ መሪ አርሰናል ብሬንፎርድን እንግዲህ በኤምሬትስ ስቴዲየም አስተናግዶ 2-0 በማሸነፍ መሪነቱን ማጠናከር ችሏል። ያው ሊጉን እንግዲህ አርሰናል በ33 ነጥብ ይመራዋል። የ14ኛ ሳምንት ጨዋታ በኋላ አርሰናል ከተከታዩ ማንቸስተር ሲቲ በ5 ነጥቦች በመራቅ እየመራ ይገኛል። ከአርሰናል ባለፈ እንግዲህ የቼልሲ ጉዳይ በጣም አጠያቂ ውስጥ እየገባ ነው። ኤንዞ ማሬስካ እንግዲህ ወጥ ባልሆኑ አቋም እየቀጠሉ ይገኛሉ። አሁንም ባለፈው በለንደን ደርቢው ያንን የመሰለ ካይሴዶን በቀይ ካርድ አጥተው ማራኪ ጨዋታን በመጫወት እንግዲህ ነጥብ ይዞ መውጣታቸው የሚታወስ ነው። እንግዲህ በዛ ጨዋታም አርሰናልን ነጥብ በማስጣል እንዲሁም በማሸነፍም ረገድ ከፍተኛ ግምት ተሰጥቷቸው ወደ ሜዳ ቢገቡም ያው በጨዋታው ካይሴዶ ዋና ወሳኝ ተጫዋቻቸው ካይሴዶን በቀይ ካርድ አጥተው በጨዋታቸውን በአቻ ውጤት በማጠናቀቅ እንግዲህ ከመሪው አርሰናል ነጥብ መውሰዳቸው ይታወሳል። ግን በሳምንቱ አጋማሽ በተደረገው ጨዋታ ወደ ሊድስ ዩናይትድ ስቴዲየም በማቅናት በሊድስ ዩናይትድ 3-1 በሆነ ውጤት ተሸንፈዋል። እንግዲህ ዘንድሮ ሊድስ ዩናይትድ ካለፉት 5 ጨዋታዎች እንግዲህ የሮብ ዕለት ያደረገውን የቼልሲን ጨዋታ ነው ማሸነፍ የቻለው። በ4ቱ የተሸነፈ ክለብ ነው። እንግዲህ ቼልሲ ይህ አቋሙ ወጥ ያለው ነው አቋሙ እንግዲህ አሁንም የኤንዞ ማሬስካውን ቡድን አጠያቂ ውስጥ እየከተተም ይገኛል። ከዛ ባለፈ እንግዲህ በጣም አጠያቂ ወይም ደግሞ አነጋጋሪ የሆነ የሚገኘው የአርነ ስሎቱ ሊቨርፑል ነው። ሊቨርፑል እንግዲህ ባለፉት ዓመታት በየርገን ክሎፕም ሆነ በሌሎች አሰልጣኞች ይዞ የመጣውን የአጫወት ዘይቤ ወይም ይዞ የመጣውን ከለር አሁን እየለቀቀ እየመጣ ይገኛል የሚሉ በርካታ ሰዎች አስተያየታቸውን እየሰጡ ይገኛሉ። በዘንድሮ የውድድር ዓመት ደግሞ በመጀመሪያዎቹ 5 ጨዋታዎች እንግዲህ ያለምንም ተቀናቃይ 5ቱንም ጨዋታዎች በማሸነፍ ሲመራ የነበረው ሊቨርፑል እንግዲህ አሁን ኦልሞስት ወደ ወራሽ ቀጠናው እየተጠቃ ይገኛል። በ22 ነጥቦች እንግዲህ 9ኛ ደረጃ ነው በእርግጥ የሚገኘው። ግን እያሳየ የሚገኘው አቋም ባለፉት 5 ጨዋታዎች በ2ቱ ብቻ ማሸነፉ አሁንም ክለቡ አጠያቂ ውስጥ ችሎታ ወይም ደግሞ አቅሙ አሁንም አጠያቂ ሁኔታ ውስጥ እየገባ ይገኛል። ሰንደርላንድን በአንፊልድ ጋብዞ አንዳቻ ተለያይቷል። እንግዲህ በአንፊልድ እያደረጋቸው የሚገኙ በተለይም ደግሞ በሜዳው አንፊልድ ሮድ ስቴዲየም የሚያደርጋቸው ጨዋታዎች ነጥብ እየጣሉበት ይገኛል። ከዚህ ቀደም በቻምፒየንስ ሊጉ ፒኤስቪን በሜዳው አስተናግዶ 4-1 መሸነፉ ይታወሳል። እንዲሁም በፕሪሚየር ሊጉ ደግሞ ኖቲንጋም ፎረስትን ደግሞ አስተናግዶ 3-0 መሸነፉ ይታወሳልና
አሁንም የእንግሊዝ ፕሪሚየር ሊግ የአርነ ስሎቱ ሊቨርፑል በእንግሊዝ ፕሪሚየር ሊጉ የትኛው ደረጃ ላይ ይጨርሳል ወይ ደግሞ የትኛው ደረጃ ላይ ያጠናቅቃል የሚለው ነገር አሁንም ፓተርኑን ያላገኘ ቡድን በመሆኑ በጣም አጠያቂ ጉዳይ ውስጥ ገብቷል። ከዛ ባለፈ በብቸኝነት የተካሄደ ሐሙስ ዕለት በተካሄደ ጨዋታ የሩበን አሞሪም ማንቸስተር ዩናይትድ እንግዲህ ዌስትሃም ዩናይትድን በሜዳው ጋብዞ ነጥብ ተጋርቶ ወጥቷል። አንዳቻ በሆነ ውጤት ጨዋታውን አጠናቋል። እንግዲህ በባለፈው በ13ኛ ሳምንትም ይህ ክለብ በኤቨርተን 1-0 መሸነፉ ይታወሳል። ሁለቱንም ተከታታይ ጨዋታዎች ማሸነፍ የሚችልበትን እንዲሁም ውጤቱን ማሻሻል የሚችልበትን ደረጃውን ከፍ ማድረግ የሚችልበትን እድል ነው ያበከነው። በተለይም ደግሞ በሐሙሱ ምሽት ጨዋታ ዩናይትድ ቢያሸንፍ ኖሮ ደረጃውን ወደ 5ኛ ደረጃ ከፍ ማድረግ የሚችልበትን እድል ሳይጠቀምበት ቀርቷል። ሩበን አሞሪም አሁንም በቀጣይ የሚያደርጓቸው ጨዋታዎች ከደጋፊዎች በርካታ ቅሬታዎች እየተነሱባቸው ይገኛል። የክለቡም ወቅታዊ አቋም ወይም ደግሞ የክለቡም አሁን ላይ ያለው የወቅታዊ አቋም እንግዲህ አሰልጣኙ ጥያቄ ውስጥ አሰልጣኙ የመቆየትና ያለመቆየት ሁኔታቸውን ጥያቄ ውስጥ እያስገባ ይገኛል። ምክንያቱም አሁን ይዘው የመጡት አሰልጣኙ ይዘው የመጡት ያጫወት ስልት ለማንቸስተር ዩናይትድ ያጫወት ካለፈ ማንቸስተር ዩናይትድ ካለፈበት የባህል ሲስተም አልተጣጣሙም ወይም ደግሞ ፊት አላደረገም የሚሉ በርካታ አስተያየቶች በአሰልጣኙ ላይ የተሰነዘሩ ይገኛሉ። በተለይም እየመራ ነጥቦችን የሚጥልባቸው ሙመንቶች ወይም ደግሞ ጨዋታን እስከ መጨረሻው ደቂቃ ድረስ ኮንትሮል ሳያደርጉ ጨዋታውን ማጠናቀቅ አሁንም የአሰልጣኙ ችግር እየሆነ ይገኛል። የተጫዋቾች ቅያሪ፣ በርካታ ነገሮች እንግዲህ ሁሉንም ጣቶችን ወደ አሰልጣኙ እንዲቀስሩ እያደረገ ይገኛል። እንግዲህ በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግም በሳምንቱ መጨረሻ ቀናት በተለይም ነገ በርካታ ተጠባቂ ጨዋታዎች የሚካሄዱ ይሆናል። ነገም እሁድም 2 ጨዋታዎች እንዲሁም ሰኞ ምሽት ደግሞ ብቸኛ 1 ጨዋታ የሚደረግ ይሆናል። ነገ በሚደረጉ ጨዋታ በመክፈቻው ጨዋታ እንግዲህ አርሰናል ወደ ቪላ ፓርክ ስቴዲየም በማቅናት እንግዲህ አስቶን ቪላን የሚጋብዝበት ጨዋታ በጣም ተጠባቂና ወሳኝ አድርጎታል። እንግዲህ ካለፉ ዓመታት ያላቸው ሪከርድ አንጻርም ስናየው ዘንድሮም በሊጉ ያላቸውን የወቅታዊ አቋም ብናይ ይህን ጨዋታ በ15ኛ ሳምንት ከሚደረጉ ጨዋታዎች ወሳኝ ጨዋታ ያደርጓል። አርሰናል ቀደም ብዬ እንደጠቀስኩት ሊጉን በ33 ነጥቦች ሊጉን እየመራ ይገኛል። የኡናይ ኤምሬ ደግሞ አስቶን ቪላ በ27 ነጥቦች 3ኛ ደረጃ ላይ ይገኛል። የኡናይ ኤምሬ አስቶን ቪላ እንግዲህ ባለፉት 5 ጨዋታዎች እንግዲህ በሊቨርፑል 2-0 ከተሸነፈ በኋላ በሊጉ ምንም አይነት ሽንፈት አላጋጠመውም፣ ምንም አይነት ያጫውቲት አላስመዘገበም። ያለፉትን 4 ተከታታይ ጨዋታዎች ማሸነፍ ችሏል። ይህ ጨዋታ እንግዲህ በተለይም ደግሞ ካቻምና ሁለቱ ክለቦች ያላቸውን ባካሄዱት ጨዋታ መሰረት ይህ ጨዋታ በጣም ተጠባቂ ያደርገዋል። ካቻምና አርሰናልን ከሻምፒዮንነት ካቋረጡ ወይም ደግሞ ካገዱ ክለቦች መካከል አንደኛው አስቶን ቪላ ይጠቀሳል። እንግዲህ በካቻምና በተደረጉ ጨዋታ 2-0 ማሸነፉም የሚታወስ ነው። እንግዲህ ዘንድሮም በ15ኛ ሳምንት ተገናኝተዋል። የዘንድሮ የአርሰናል ፐርፎርማንስ ለዋንጫ የሚሰጠው ግምትና ከአሁኑ ዶሚኔት አድርጎ ክለቡን በብቸኝነት በ5 ነጥቦች ልዩነት እየመራ እንደሚገኝ መጠን አስቶን ቪላም ደግሞ ያንን ነጥብ ለማስጣል ወይም የካቻምናውን ውጤት ለመድገም አሊያም ደግሞ ነጥቡን ወደ መሪው አርሰናል ለማስጠጋት ወሳኝ ጨዋታ ነው የሚሆነው። ይህ ጨዋታ እንግዲህ በቪላ ፓርክ ስቴዲየም ቀን 9:30 ሲል የሚካሄድ ይሆናል። በነገራችን ላይ ይህን ተጠባቂ ጨዋታ በሊጎሬ ፖድካስት ላይቭ ስትሪማችን እንግዲህ ከተጋባዥ እንግዳ ጋር ወደ እናንተ እንደምናደርስ ልነግራችሁ እንወዳለን። ከዚህ ባለፈ እንግዲህ ምሽት ላይ አመሻሽ ላይ 12 ሰዓት ላይ በርካታ ጨዋታዎች የሚከናወኑ ይሆናል። የኤዲ ሃው ኒውካስል በሜዳው በርንሌን ያስተናግዳል። እንዲሁም የውጤት ቀውስ ውስጥ የሚገኘው የቶማስ ፍራንኩ ቶትናም ከባዱን ተጋጣሚ ብሬንፎርድን እንዲሁም በሜዳው የሚያስተናግድ ይሆናል። ሌላኛው አመሻሽ ላይ የሚካሄደው ተጠባቂ ጨዋታ የሚሆነው ማንቸስተር ሲቲን ከሰንደርላንድ የሚያካሄደው ጨዋታ ነው። ዘንድሮ ሰንደርላንድ እንደሚታወቀው አዲስ ከሻምፒዮንሺፑ ካደጉ ክለቦች መካከል አንዱ ነው። ከዛም ባለፈ ደግሞ ትንግርት ወይም ደግሞ ክስተት ከሚባሉ ክለቦችም አንዱ ነው። ባለፉት ጨዋታዎች እንግዲህ ከትላልቅ ክለቦችን ነጥብ በማስጣል አርሰናልን ሆነ የተለያዩ ትላልቅ ክለቦችን ነጥብ በማስጣል እንዲሁም በማሸነፍ
ግስጋሴውን ከሌሎች ትላልቅ ቶፕ 6 ቡድኖች በበለጠ ዘንድሮ በደንብ እየተንቀሳቀሰ የሚገኝ ክለብ ነው። በ23 ነጥቦች እንግዲህ 6ኛ ደረጃ ላይ ይገኛል። ያው ይህንን አነሳን እንጂ ሰንደርላንድ ያለፉትን 5 ጨዋታዎች ወቅታዊ አቋሙ ደግሞ ካለፉት ከመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች እየቀዘቀዘ ይገኛል። ያው ብዙም ጊዜ የቻምፒዮንሺፕ ክለቦች ወደ ፕሪሚየር ሊግ በሚመጡበት ሰዓት ሃይፕ በሆነ መንፈስ ስለሚመጡ ኦር ደግሞ የቻምፒዮንሺፑን መንፈስ በፕሪሚየር ሊጉ ለመድገም በሚጥሩበት ሰዓት በርካታ ጨዋታዎችን ሊያሸንፉ ይችላሉ። ኦር የፕሪሚየር ሊጉ ሲስተም እስኪገባቸው ኦር ሲስተሙ እስኪላመዱት ድረስ የውጤት መዋዠቅም የውጤት መውጣትም ሊገጥማቸው ይችላል። በበርካታ አመታቶችም ተመልክተናቸዋል። ግን ፕሪሚየር ሊጉ እየሄደ እየተላመዱ በመጡ ቁጥር ሰዓቶች ወይም ደግሞ ጨዋታዎች በተደራረቡ ቁጥር የቻምፒዮንሺፕ የመጡ ክለቦች ከነባር የፕሪሚየር ሊግ ክለቦች ወይም ደግሞ ቶፕ 6 ከምንላቸው ክለቦች አቋማቸው እየቀዘቀዘ የሚመጣበት ሁኔታ ነው። ባለፉት 5 ጨዋታዎች እንግዲህ አንድ ጨዋታ ነው ሰንደርላንድ ማሸነፍ የቻለው። በአንጻሩ ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ እንግዲህ አንድ ጨዋታ ነው ማሸነፍ የቻለው። 4ቱን ጨዋታ ማሸነፍ ችሏል። ዘንድሮ ከአርሰናል እኩል ባሆንም አርሰናልን ይፎካከራሉ ዋንጫ ከሚባሉ ክለቦች አንዱ ያው የፔፕ ጋርዲዮላ ማንቸስተር ሲቲ ነው። በእርግጥ ክለቡ በዘንድሮ የውድድር ዓመት ያን ያህል ወጥ የሆኑ አቋም እያሳየ ባይገኝም ግን ካሉት የፕሪሚየር ሊግ ክለቦች ከቼልሲም ሆነ ቼልሲ፣ ዩናይትድ፣ አስቶን ቪላ፣ ሊቨርፑልም ሆነ የተለያዩ የቶፕ 6 ቡድኖች እንግዲህ ዘንድሮ አርሰናልን በትንቅንቅ ወይም ደግሞ ሊከተለው ይችላል የሚባለው ክለብ ማንቸስተር ሲቲ ነው። እንግዲህ ሁለቱም ለዋንጫ የሚገመቱ ክለቦች እንግዲህ ከባድ ጨዋታ ነው የሚገጥማቸው። ያም በቪላ ፓርክ አርሰናል አስቶን ቪላን የሚገጥም ይሆናል። ማንቸስተር ሲቲም እንግዲህ በሜዳው ኢትሃድ ስቴዲየም እንግዲህ ሰንደርላንድን አመሻሽ 12 ሰዓት ላይ የሚያስተናግድ ይሆናል። በተመሳሳይ ሰዓት ኤቨርተን ኖቲንጋም ፎረስትን እንዲሁም ቼልሲ የኢንዞ ማሬስካው ቼልሲ ከሜዳው ውጪ በመጓዝ ቦርንማውዝን ያስተናግዳል። ምሽት 2 ሰዓት ከ30 ሲል አንድ ብቸኛ ጨዋታ የሚካሄድ ይሆናል። ሊቨርፑል የአምስት ሊቨርፑል እንግዲህ ሊድስ ዩናይትድን የሚያስተናግድ ይሆናል ከሜዳ ውጭ በመጓዝ። ሊቨርፑል እንግዲህ ዘንድሮ ቀደም ብዬ እንደጠቀስኩት አሰልጣኙ የመቆየትና ያለመቆየት ሁኔታቸው የሚወሰኑት በቀጣዮቹ ጨዋታዎች ነው የሚሉ በርካታ መረጃዎች እየወጡ ቢገኙም አንዳንዶቹ ታማሚነት ያላቸው መረጃዎች ደግሞ ይህ አሰልጣኝ ጊዜ ሊሰጠው ይገባል፣ ጊዜ የሚሰጠዋል የሚሉ መረጃዎች እየወጡ ይገኛሉ። በአርሰናል በኩል እንግዲህ ባለፈው ተቀይሮ የወጡት ተጫዋቾች እነ ዴክላን ራይስም ሆኑ ክሪስቲያን ሞስኬራ ያን ያህል አሳሳቢ ጉዳት እንደሌለባቸው እየወጡ ያሉ መረጃዎች ያመላክታሉ። በተለይም ወሳኝ ተጫዋቻቸው ነው በዚህ ዘንድሮ ውድድር ዓመት ዴክላን ራይስ እንግዲህ ለቪላው ጨዋታ እንደሚደርስ እንዲሁም ከዛ ባለፈ ጉዳት ላይ የነበሩት የአጥቂ ስፍራ ተጫዋቾችም በቪላ ጨዋታ ወደ ሜዳ ሊመለሱ እንደሚችሉ መረጃዎች ያመላክታሉ። እንግዲህ ምሽት 2 ሰዓት ከ30 ቀደም ብዬ እንደጠቀስኩት የአርነ ስሎቱ ሊቨርፑል ወሳኝ ጨዋታውን ሊድስ ዩናይትድን ይገጥማል። በእርግጥ ቀደም ብዬ እንደጠቀስኩት ሊድስ ዩናይትድ የዘንድሮ ውድድር ዓመት መጥፎ የውድድር ዓመት እያሳለፈ ቢሆንም ባሳለፍነው ሳምንት ቼልሲን በአስደንጋጭ ሁኔታ 3-1 ማሸነፉ ይታወሳል። ሆኖም ግን 17ኛ ከወራሽ ቀጠናው በ2 ነጥቦች ብቻ ርቆ በ14 ነጥቦች 17ኛ ደረጃ ላይ ተቀምጧል ሊድስ ዩናይትድ። ይህ የማሸነፍ ቅድመ ግምቱ ለሊቨርፑል ቢሰጥም ሊድስ ዩናይትድ ግን ይህ ጨዋታ እንደ ቀላል እንደማይመለከተው ይታወቃል። እሁድ ላይ 2 ጨዋታዎች ይከናወናሉ። ያው ብራይተን ዌስትሃም ዩናይትድን የሚጋብዝ ይሆናል። ዌስትሃም ዩናይትድ እንግዲህ ባሳለፍነው ሐሙስ ማንቸስተር ዩናይትድ ነጥብ በማስጣል ወደ ብራይተን ሜዳ በማቅናት ነው ብራይተንን የሚገጥመው። ፉልሃም እና ክሪስታል ፓላስም እሁድ ምሽት 1 ሰዓት ከ30 ሲል የሚገናኙ ይሆናል። ፉልሃም ባሳለፍነው ሳምንት ከማንቸስተር ሲቲ ጋር ያንን የመሰለ አስደናቂ ምሽት በማሳለፍ ያው ጨዋታውን ማሸነፍ ባይችልም የሚገርም 9 ጎሎችን በአንድ ጨዋታ አስመልክቶን ኦልሞስት ለበርካታ ደቂቃዎች በሰፊ የጎል ልዩነት እየተመራ የነበረ ክለብ በመጨረሻዎቹ ደቂቃዎች ባስቆጠራቸው ግቦች ነው ኦልሞስት እስከ 54ኛው ደቂቃ ማንቸስተር ሲቲ ያንን ጨዋታ 4-1 እየመራ 5-1 እየመራ ነበረ። ኦልሞስት አልቋል በሚባልበት ታይም ነው በመጨረሻዎቹ ደቂቃዎች ቺኩዌንዜ እና አሌክስ ኤኦቢ ባስቆጠሯቸው ጎሎች ያው ውጤቱን ነጥብ ይዞ ባይወጥም የሚገርም ጨዋታዎችን አሳይተውናል። ቀደም ብዬ እንደጠቀስኩት ሰኞ ምሽት ብቸኛው ጨዋታ
አንድ ጨዋታ ነው የሚከናወነው። የሩበን አሞሪም ማንቸስተር ዩናይትድ እንግዲህ ከሜዳ ውጪ በመጓዝ ወልቭስን ያስተናግዳል። ወልቭስ በዘንድሮ ውድድር ዓመት እንግዲህ ምንም ጨዋታ ካላሸነፉ ክለቦች አንዱ ወልቭስ ነው። ካደረጋቸው ያለፉት 14 ጨዋታዎች እንግዲህ 2 ነጥቦችን ብቻ ነው የሰበሰበው። 2 ጨዋታ ብቻ ነው አቻ መውጣት የቻለው። ምንም ጨዋታ አላሸነፈም። ሁሉንም ጨዋታ ኦልሞስት ካለፉት 14 ጨዋታዎች እንግዲህ 2 ጨዋታዎችን ብቻ ነው አቻ መውጣት የቻለው። 2 ነጥቦችን ብቻ ሰብስበው 20ኛ ደረጃ ላይ የተቀመጠው። ይህ ጨዋታ ለማንቸስተር ዩናይትድ ቀላል የሚባል ጨዋታ ቢሆንም አሁን ካለበት ዩናይትድ ወቅታዊ አቋም አንጻር ይህ ጨዋታ እንዴት፣ ምክንያቱም ያለፉትን ተከታታይ ጨዋታዎች ነጥብ ማሸነፍ በሙሉ ብልጫ ማሸነፍ ያልቻለው ማንቸስተር ዩናይትድ ይህም ጨዋታ ቀላል የሚሆንለት አይመስለኝም። ምክንያቱም ክለቡ እንደ ክለብ ፎርሙን እያገኘ አይደለም። ክለቡ እንደ ቲም ኬሚስትሪውን እያገኘ አይደለም። በተለይም ደግሞ የቤንጃሚን ሼሽኮ መጎዳትም ሊሆን ይችላል። በአጥቂ ክፍሉ እነ ማቲያስ ኩኛን ብሎም እነ ብራያን ምቤሞም እንደ ፎልስ ናይን እያደረገ ሩበን አሞሪም የተጫወተ ይገኛል። በእርግጥ በተከላካይ ስፍራ ሊሳንድሮ ማርቲኔዝ የመሳሰሉ ተከላካዮች ከጉዳታቸው ቢመለሱም አሁንም ክለቡ ነጥብ እያገኘ አይደለም። በኤቨርተኑ ጨዋታ ቀደም ብዬ እንደጠቀስኩት ለ70 ምናምን ደቂቃዎች በቀይ ካርድ በ10 ተጫዋቾች እየተጫወቱላቸው ነጥብ ሳይዝ ወጥቷል። ከዛ ባለፈ ደግሞ በዌስትሃም ጨዋታ እስከ 80 ምናምን ደቂቃዎች እየመራ የነበረ ክለብ በመጨረሻዎቹ ደቂቃዎች ግብ ተቆጥሮበት ነጥብ አጥቷል። ክለቡ እንደ ክለብ ውጤቱን አስጠብቆ የመውጣት አሰልጣኙ እንዳሰልጣኝ ቅያዶች ላይ ይዞ የሚገባው ሲስተሞች ላይ አሁንም አጠያቂ ወይም ደግሞ ጥያቄ የሚፈጥሩ ሁኔታዎች እየተጠቆሙ ይገኛሉ። ይህም ጨዋታ በብቸኝነት ሰኞ አመሻሽ 5 ሰዓት ሲል የሚካሄድ ይሆናል። ቀደም ብዬ እንደጠቀስኩት ቅዳሜ ወይም በነገው ዕለት 9 ሰዓት ከ30 በቪላ ፓርክ ስቴዲየም የሚከናወነውን ተጠባቂ የመክፈቻ ጨዋታ ከአርሰናሉ ኮንተንት ክሬተር ጋር ከኢስሚዝ ጋር ሆነን በዚሁ በሊጎሬ ላይቭ ፖድካስት ስትሪማችን ላይ ጨዋታውን በቀጥታ ወደ እናንተ የምናስተላለፍ መሆኑን ከወዲሁ ለማሳሰብ እንወዳለን። ይህንን ቻናል ሰብስክራይብ በማድረግ እንዲሁም ላይክ ሀሳባችሁን ኮሜንት ሴክሽን ላይ በማስቀመጥ ሀሳባችሁን እንድታጋሩ እንላለን። እስከ ሳምንት መልካም ሳምንት ይኑላችሁ።